አንተ ከርሳም ለ24 ሰዓታት አፍህን ዘግተህ ምግብ ባትበላ ምን አባቱ እንደሚፈጠር ታውቃለህ? ስናክ የለም፣ ማኪያቱ የለም፣ ምንም የለም። ዝም ብለህ አፍህን ለጉመው። የመጀመሪያዎቹ 4 ሰዓታት ያደደብ ሰውነት ምሳ ረስቶ ነው ብሎ ራሱን ያታልላል። ትላንት የበላኸው ጨጨብሳና ፍርፍር ማቃጠል ይጀምራል። ከዛ ኢንሱሊንህ ይወርዳል። ይሄ ያበደ ነው። ሰውነትህ ሰርቫይቫል ሞድ ውስጥ ይገባል። ልክ ዴቲንግ ላይ እንዳለች ሴት ይደነግጣል። ከጉበትህና ከጡንቻህ ውስጥ ያለውን ኢነርጂ መመዝመዝ ይጀምራል። 1 ሰዓት ሲጨምር አእምሮህ ምግቡ የታባቱ ገባ ብሎ ይጮኋል። ኮርቲዞል ይተኮሳል። ድንገት ትነቃለህ። ግን ይሄ ስለምትጠነቀቅ ሳይሆን ግራ ስለገባህ ነው። አንተ ፋራ 16 ሰዓት ላይ ሰውነት ውስጥ ስኳር ድራሹ ይጠፋል። አሁን ያ ተንጠልጣይ ስብህ ወደ ጦርነት ግንባር ይላካል። ስብህ ከአዲስ ዓመት እቅድህ በበለጠ በፍጥነት ይቀልጣል። በመጨረሻው 24 ሰዓት ላይ የጌም ቺት ኮድ ነው። ጉበትህ ስራውን ተረክቦ ኬቶሲስ ይጀምራል። ሴሎችህ ፓርቲ ያደርጋሉ። ስብህ ልክ እንደ ደሞዝ ቀን ሂሳብ ሽው ብሎ ይጠፋል። የሚገርመው ደግሞ ያ ሲጮህ የነበረው የረሃብ ሆርሞን እንደ ሕፃን ልጅ ይረጋጋል። ስለዚህ ለ24 ሰዓት አፍህን መዝጋት ሰውነት ሲለምን የነበረው ሪሴት በተን ነው። ስለ 48 ሰዓቱ እብደት እንድነግር ከፈለክ መጀመሪያ የ24 ሰዓቱን ጨርስ። ወኔ ካለህ ፋስት ብለህ ኮመንት አድርግ። ለበለጠ ጨካኝ ምክር ዶክተር ሀበሻን ፎሎ ማድረግ አትርሳ።